حبيبي السلام عليكم ورحمة الله وبركاته. إنا لله وإنا إليه راجعون. بمثل متواتاتችን ከዲጃ ትባላለች ሳውዲ አረቢያ ደማም ላይ እንግዲህ መክተብ ውስጥ እንደዚህ ቀጥቅጠው እንደዚህ ገለዋታል። ተመልከቱ ፊቷን እስኪ። አረብ ነው የገደላት። ግብፃውያን ናቸው፣ አረቦች ናቸው የገደሏት። ችግር የለውም፣ እኛ እየተከታተልን ነው። ኢንሻአላህ አላህ ይርዳን፣ ደግሞ አላህ ይጨምርበት። እኛ እየተከታተልን ነው። ሰውየውም እዛ ሳስረን ነው አልታስ አግኝተናታል። አብሽሩ፣ ችግር የለውም፣ አግኝተናታል። እዛ ቢሮ ያለ ሰው ነው የደበደባት የገደላት አሉ። ችግር የለውም፣ አብሽሩ፣ በቃ እኛ እንከታተለዋለን። እነሱ ጋር እያወራን ነው። አሁን ቀጥቅጠው ነው የገደሏት እንደምታዩት መክተብ ውስጥ። ስለዚህ አጀንሲው ይሄ አይነት ነገር ሊሰራ አንፈቅድለትም። ልጅቷን ቶሎ ብሎ ወደ ሀገር እንትኑን ወጪውን እንሸፍናለን ምናምን የቲኬትም እንትን እንላለን። ኖ የገደላት ግለሰብ ለህግ መቅረብ አለባት። ከዛ በኋላ ደግሞ የሚሰጣትም ካሳ ካለ ለቤተሰቦቿ ነው ይሄን ካሳ መውሰድ ያለበት እንጂ ኤጀንሲው ሊበላው አይገባም። ለምን ከዚህ በፊትም እንደዚሁ ኤጀንሲዎች እንደዚሁ ካሳ ተቀብለው ለራሳቸው በልተውታል፣ ቤተሰቦቿ ሳያገኙ ማለት ነው። እንደዚህ አይነት ነገር እንዳይከሰት መሸፋፈን የለም። እኔ በተደጋጋሚ ሚዲያ ላይ ሳልወጣ በፊት አናግሩኝ ተው ብዬ ለምኜዋለሁ እንዳልወጣ ሚዲያ ላይ እንዳልናገር እረፍ ሙቤ እኔ አውቃለሁ ምንም ነገር ፕሊዝ ምናምን ብሎ ለመነኝ። ይኸው ጠበኩት። ስንት ሰዓት ነው የጠበኩት? እኔ ህፃን ልጅ አይደለሁም እዚህ ቁጭ ብሎ የሚያስጠብቀኝ ማለት ነው። ልጅ አጀንሲው ጉዳዩ ላይ እንዴት ነው ስጠይቀው ምንድን ነው ያለ ለእኔ ሙቤ ልጅቷ ከሄደች 3 ወሯ ነው። ሰፕቴምበር ላይ በ9ኛ ወር ነው የሄደችው። የሆነ ቤት አስገባናት። እዛ ከገባች በኋላ ሽማግሌዎች ነበሩ። በቋንቋ መግባባት አልቻለችም። ከዛ በኋላ ሌላ ስራ እስከሚፈልግላት ወጣች። ከዛ መክተብ ውስጥ ተቀምጣ 3 ወር ሁሉ እንደዚህ ሲቀጠቅጣት ነበር። 3 ወር ሙሉ እንደዚህ ስትቀጠቀጥ ነበር። በዛ ሰዓትስ አጀንሲው ምን እያደረገ ነበረ? ምን እየጠበቀ ነበረ? ለምን እንደዚህ አይነት አጀንሲዎች የስራ ፍቅዳቸውን መቀመጥ አለበት። የእህቶቻችን ህይወት መነገዴ አይደለም። እሷ የተሰደደችው ራሷና ቤተሰቦቿን ለመለወጥ ብላ ነው። እናንተ የእህቶቻችን ህይወት መነገጃ የራሳችሁን ቢዝነስ አረግታችኋል። ስቶፕ ኢት እንዴ! ወላሂ በጣም እጅግ ነው የሚያሳዝነው። እንዴት ነው 3 ወር ሙሉ እንደዚህ መክተብ ቁጭ ብሎ የሚቀጠቅጣት? ሰው አይደለች እንዴ? ምንድን ነው የሆነ ነገር ያለው? ህግ ያለበት ሀገር ላይ አሁን በጸባይ ለመንኩት፣ ፓስፖርቷን ላክልኝ፣ ስሟን በስነ ስርዓት ንገረኝ። ስሟ ስለው ከድጃ ነው ስሟ አለኝ። ኦኬ ከድጃ ከሆነች ስሟን ላክልኝ፣ ሙሉ የቤተሰቦቿን ቁጥር ላክልኝ። እህት አላት ሪያድ ላይ ወደዛ እየሄደች ነው አለኝ። ከዛ እሺ ልክልሃል፣ ደወልኩለት። ምንድነው እየጠበቁ እኮ ነው አልኩት። የቢሮውን ቁጥር ላክልኝ፣ ደማም ላይ ደውላችሁ ለእናንተ ልጅቷ ቢሮ ተቀጥቅጣ ነው የገደሉት ያለው ሰዎች የእነሱ ቁጥር እልክልሃለሁ ሙቤ አብሽር አሁን እልክልሃለሁ አለኝ። ቁጥሩንም አልተላከልኝም፣ ምንም ነገር አልተላከልኝም። ተው ሚዲያ ላይ ሳልወጣ የዚች ልጅን ጉዳይ ተነጋግረን እንጨርሰው ስለው አላከልኝም። ስለዚህ አጀንሲው ለምንድን ነው መደባበቅ ነገሩን መሸፋፈን የፈለገው? ለምንድን ነው መሸፋፈን የፈለገው? ለምን የቤተሰቦቿን ቁጥር አይሰጠንም እንድናጣራ? ለምንድን የልጅቷንስ የፓስፖርት ኮፒ ማይሰጠን ሲስተም ላይ እንድናያት? ለእኔ ያለኝ ከሄደች 3 ወር ሆነ ነው ያለኝ። ይሄ ነው ያለው ነገር ያጀማ። ልጃችሁ ደግሞ እኔ ሰራተኛ ያመጣሁት ለእናቴና ለአባቴ እንትን እንድትል ብዬ ነው። እሷ ደግሞ አልቻለችም ያን ነገር። እኔ ወደ መክተብ እየመለስኳት ነው ብሎ እኔ ነው ያናገረኝ። እኔ የአጎቷ ልጅ ነኝ። እሺ እኔን ሲያናግሩኝ እኔ ለመንኩት ሰውየውን። እሷ እናንተን በጣም ወዳለች፣ እናንተም ደግሞ ጥሩ ናችሁ። እብን በሁለተኛው ቀን ነው ጀዋል ምናምን ራሱ ገዝቶ የሰጧት፣ ስልክ ሰጧት። ቪዲዮ እና አውራት ነበረ እዛ እነሱ ጋር ሁና ማለት ነው። እሺ እና ያው እዛ ስትሄድ ይሄ መክተቡ ደግሞ ስትሄድ የመክተቡ ሰውዬ ደግሞ ስልኩን ተቀበለውና ከሰውዬው ጋር እያወራሁት ምንድናት እቺ ምንድናት ቋንቋ አታውቅም ምናምን ብሎ አመነጫጨቀኝ። ካላስ ማታ አርፍ ለቋንቋ አታውቅም፣ ካላስ በቃ አታውቅም፣ ሌላ ስራ አስገቧት፣ ምን ችግር አለው አታውቅም ምናምን አልኩት።
ከዛ እሷ ደግሞ ሊመታኝ ነው ወይኔ በቃ ይሄ ሰውዬ ይገለኛል ምናምን አለች። እንዴት ይገልሻል? አይገልሽም አብሽሪ ምናምን አልኳት እኔ። እሺ እና እንደዚህ እንትን አልመሰለንም ኖርማሊ በቃ። ከዛን ቀን በኋላ ስልኳ ተዘጋ ኦልሬዲ። ከዛ በኋላ እናንተ ስደውሉም ስልኩ ዝግ ነው፣ ኦንላይንም አይደለችም። በቃ መጨረሻ ቀን ዛሬ ግን ስልኳ ደውሎ እኔ ላይ ደግሞ ደውሎ ያነክ የኔ ጋር ያለችው አለኝ። ይህ ቴናት ስለው ከ3 ወር በኋላ ወይ ከ3 ቀን በኋላ ታገኛለሽ አለኝ። አልሰማውም፣ በደንብ አልሰማውም ድምፁን። ምን አልክ ስለው ደግሞ ድምፅ ጆሮ ላይ ዘጋ። መልሼ ስደውል ብሎ ካረገኝ በዛ ስልክ ማለት ነው። ግብፃዊ ራሱ ራሱ መቼ ነው የደወለልሽ? ዛሬ የዛኑ ቀን ከዛ ስልኳ ዘጋ። ተቀበሉ ትጋ አንድ ነገር ልንገርህ። ልጅቱ ኢትዮጵያ ኤጀንሲ ቋንቋ ታውቃለች ብሎ ለዚህ ኤጀንሲ ፎርም ሞልቶ ልኳታል። አዎ ይሄ ነው ችግሩ። አየህ። ስለዚህ እነዚህ ሰዎች ደግሞ የተፈራረሙት ቋንቋ የምትችል ነው። ችግሩ ያለው የት ነው ማለት ነው? አሁን ኤጀንሲው ጋር አዎ ቋንቋ ማትችለው ልጅ ቋንቋ ትችላለች ብሎ ለዚህም ኤጀንሲ አታሏል፣ ለሰዎቹም አታሏል። እነዚህን ደግሞ ለምን ይናደዳሉ? ከስተመራችንን አበላሻችሁብን፣ ተዋሻላችሁ ብለው ይናደዳሉ። ያንን ንደት ልጅቱ ላይ ይወጡባታል። ይሄ ግብፃዊ ምንድን ነው የሚሆነው? መንዱብ ነው። አየህ፣ መንዱብ ነው። ከኢትዮጵያ ኤጀንሲ ጋር የሚነጋገረውና የሚጻጻፈው መንዱብ ነው። እኔ ቋንቋ የምትችል ብያለሁኝ፣ አንተ እንዴት ቋንቋ የማትችል ትልክልኛለህ ብሎ ኤጀንሲውን ሂዶ እዛ ብሩን እንደማስቀጣት $1000 ያስቀጣል። እሱን ማያዝ ሲችል ልጅቱ ላይ ንደቷን አውጥቶበታል ማለት ነው። ይሄ ችግር ዞሮ ሲሄድ ወደ የት ነው? ወደ ኢትዮጵያ ኤጀንሲ። ይችል ልንገርህ ብዬ። ስለዚህ ኢትዮጵያ ኤጀንሲ ተጠያቂነት አለበት በዚህ ጉዳይ ላይ። ይኸው እንደሰማችሁት እህትየው ተናግራለች። አረብኛ ትችላለች ብሎ ነው የላካት። ቤት ገብታ ሰውየውንም አናግሯታል። ሁሉ ነገር ይኸው እዚች ጋር እንደሰማችሁት ነው። ስለዚህ ኤጀንሲው እኔ አናግሬዋለሁ። የኤጀንሲውን አሁን የገደላትን ሰውዬ አናግሬው ምንድን ነው ምን ብላችሁ ነው ያመጣችኋት ምናምን ብሎ ጮኸብኝ። ነህናሽ ጉና ለክ ምናምን ብዬው እኔ በቃ እሷ ተቀበለችውና ሰዎቹ ይዞኝ ሂዱ፣ እኔ እዚህ ሰውዬ ጋር መሆን አልፈልግም ምናምን አለ። ሰዎቹን ደግሞ ስጠይቃቸው ደግሞ እኔ እናቴና አባቴ ትልልቅ ሰዎች ናቸው፣ ስለዚህ እኔ ቋንቋ የሚያውቅ ሰው ነው የምፈልገው ምናምን ብሎ ያኛው በእንትን ነው የሚናገረው። እና የ1 ወር ደሞዟንም ሰጥቻለሁ፣ 1 ወር እንትን ብለናል፣ ስለዚህ በቃ ምናምን ብሎ ነው እንትን ያለው። ስለዚህ ኤጀንሲው ዛሬ ለእናንተ አልደወለላችሁም ማለት ነው? ለአንቺም አልደወለልሽም ከኢትዮጵያ። ስለዚህ እኔን ዋሽቶኛል። እኔ ዛሬ አናግሬው አንቺን ደውሎ አናግሮሽ አንቺ ወደ ደማም ወደ ተከሰተበት ወደ ቢሮ እንደየሄድሽ እንደሆነ ለእኔ ይነግሮኛል። ስለዚህ ኤጀንሲው ለምንድን ነው መሸፋፈንና መደበቅ የፈለገው? የሆነ ነገር አለበት እጁ ማለት ነው። እንዳይወጣባቸው እኮ የሆነ ነገር እንትን እንዳይልባቸው ብለው ነው እነሱ። መቼም ዝም ብሎ እንትን አይለውም እንዳይበላሽ። አሁን ታወቀ ችግሩ ማለት እንደሆነ ኤጀንሲ እንደሆነ ታውቋል። ኤጀንሲው ቋንቋ የማትችለው ልጅ ወደዛ ስለላከ ጥፋተኛ መሆኑን አውቋል። ችግር መሆኑን አሁን በደንብ አወቁ ነው። ኤጀንሲውን ማኛ እንፈተው በውስጥ እናናግራለን፣ እንጨርሰዋለን። አሁን ከዛ እንዳለችው መረጃ ነው የሰጣችሁ። በቃ በቂ ነው። ይሄ ትክክለኛ መረጃ አሁን አግኝተናል። ውስጥ ያሉ ሰዎች ቀጥታ ማድረግ ያለባችሁ ከቢሮ ጋር መደራደርም የለባቸውም። ልጃችን ያስገደሉ ይሄ ኤጀንሲ ነው። ቋንቋችን ልጅቷን ልጃችን ያስገደለ ብሎ ሪፖርት ማድረግ ነው። በቃ ከኤጀንሲ ጋር ምንም ንክክ አያስፈልግም። አሁን እናንተ ማንም ከእናንተ ቤተሰብ ከዚህ ኤጀንሲ ጋር ምንም አይነት ውል እንዳትፈራረሙ። ተሳሳችሁ አንድ ወረቀት ከፈረማችሁለት ነገሩ አለቀ። በእናንተ ቤተሰቦቿ ፈቃደኝነት እንደዚህ አርግቻለሁ ሊል ነው እና አደራ ምንም ነገር እንዳትፈርሙለት። ኤጀንሲውን አንፋተውም፣ ተጠያቂነት አለበት። ይሄኔ እሱ ጋም በተደጋጋሚ ነግረውም ይሆናል ሰውየው እንደዚህ እያደረገኝ ነው እባክህን ምናምን ብለውም ይሆናል። አይታወቅም እኮ የሚያውቀው ነገርማ ሚስጥርማ አለ። ሙቤ ይቅርታ ወንድም፣ እዚህ ጋር ለእህቶቿ አንድ ጥያቄ ያለኝ እኔ። እሷ ደውላ ስታናግራችሁና ይሄ ሰውዬ ይመታኛል
ይገለኛል ብላ ስትላችሁ ከዛ በኋላ ጠፋች። ኦኬ ሊመታኝ ነው ካለቻችሁ በኋላ እሷ ጠፋች አይደለ? አግኝታችኋት አታውቁም? ከዛ በኋላ አይደለ ከአንድ ሳምንት በላይ ስትጠፋባችሁ ደጋግማችሁ ስትደውሉ አላገኛችሁ ስትሉ እንዴት ኤጀንሲው ጋር ደውላችሁ ጠፍታናለች እህታችን እና የት ናት ብላችሁ እንዴት አልጠየቃችሁም? በቃ ኦልሬዲ መክተብ ገብታለች። መክተብ ደግሞ እሷን በፊት መክተብ ነበረች። መክተብ ስንገባ ስልክ ይቀበሉናል ብላለች። ገባሽ? መክተብ ስንሄድ ስልክ ይቀበሉናል። ስልክ መደወላለች ይመስለኛል። ስራ እስከምታገኝ ስልክ አይሰጧትም ነው። ገብቶሻል? አዎ ልክ ነሽ። ብትደውይም ቢሮ ነው ያለችው። ምን አገባሽ ነው የምትባዩት። ምን አገባሽ ነው። አዎ መክተብ እንደገባች ደግሞ እኔ ሰውየው አናግሮኛል። እኔን አናግሮኝ ይኸው ለመክተብ አስረክቤያለሁ አናግሪው ብሎ ነው ሰውየውን የሰጠኝ። አናገርኩት። ከዛ ጮኸብኝ እኔ ላይም እሷ ደግሞ ሊመታኝ እንዴት እንደሚሆን እኮ ምናምን አለች። በቃ ኖርማል ነው ብሎ ነው። እንደዚህ አይነት ነገር ይከሰታል ብለሽ መቼም አትገምችም። ስልኳን ደግሞ የኤጀንሲውን ስልክ ደግሞ እየፈለግን ነበረ። እኔ እየፈለግኩ ነበረ። ደላላው ጋር ደውዬ ስጠይቅ ሰጥሻለሁ ብሎን በዛው ጠፋ። ግን ታውቂያለሽ፣ ለእኛ ይህ ሁሉ የእሷን ኢንፎርሜሽን ፎቶዋን ማን እንደላክልን ታውቃላችሁ? ታውቃላችሁ እናንተ ማን እንደላክልን? አናውቅም። አንዲት ኬንያዊ ናት የላከችልን። ኬንያዊ ናት፣ ኢትዮጵያ አይደለችም። እዛው ኤጀንሲ ውስጥ ናት ነው እሷ። እዛው ነው ያለችው። ኦኬ ኢትዮጵያ አይደለም፣ እዛው ሳውዲ ቢሮ ውስጥ እኮ አጠገባ ሞታ ሬሳዋ እዚህ እኛ ጋር ያለችው ሬሳዋ እዚህ ነው ያለው እኮ ነው ያለችው።